አባታዊ መግቦትህና ፍቅርህ ክብርና ምስጋና ለስም ይሁንልን። ነዋሪዎቿ ፍጹም ማንነትን ወደሚጋሩባት ከተማ እንግባ። ክቡር አባታችን ክቡር መላከ ፀሐይ መምህር ቆሞስ አባ ገብረስላሴ የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ የተከበራችሁ የዚሁ ታላቅ ቤተክርስቲያን መምህራን ወንጌል፣ ሰባኪያን፣ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት ተማሪዎች፣ ኦርቶዶክሳውያን ቤተሰቦቻችን ሁላችሁ በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? አሜን። በመግቦቱ ያልተለየን ዘወትር የሚጠብቀን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነፃነት በማህፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር ፈቃድ በጣም አጠር ላለ ደቂቃ እንማራለን። ቅድም አባታችን እንደተናገሩት ያው እኔም ይቅርታ ጠይቃለሁ። እኔም የካህናት ስልጠና ላይ ነበርኩና ትንሽ ጊዜ ወስዶብኝ ነው። ስልጠና ታውቃላችሁ ሰዓትም ለመመጠን አስቸጋሪ ስለሆነ ነው። ግን አጠር ላለ ደቂቃ የምንማርበት ርዕሳችን አብረን እንለዋለን። እስቲ ነዋሪዎቿ በሉ። አልሰማችሁም? ነዋሪዎቿ ፍጹም ማንነትን ወደሚጋሩባት ከተማ እንግባ። በዚህ ርዕስ ነው የምንማረው። የትምህርቱ መሰረታዊ ዓላማ ቤተክርስቲያንና ክርስትና አንድ አይነት መልክ እንዳላቸው ባጭሩ ማሳየት ነው። በዚህ ዓለም አስተሳሰብ ልዩነት ውበት ነው። በቤተክርስቲያን ቋንቋ ደግሞ ልዩነት ኃጢአት ነው። ልዩነት እግዚአብሔርን ማሳዘን ነው። ይሄ ዓለም የቤተክርስቲያን ዓለም እግዚአብሔር ተብሎ ይጠራል። የእግዚአብሔር ዓለም ነው። አንድ አይነት መልክ ያለበት ዓለም ነው። ያንን ባጭሩ ማሳየት ነው። ይህንን ታላቅ ኃይለ ቃል የተናገረው የዛሬዋ አልጄሪያ አካባቢ በጥንት ስሟ ሂፖ የሚባል ስያሜ የነበራት ሀገር ናት። የዛ ሀገር ሊቀ ጳጳስ የሆነ አውግስጢኖስ የተባለ ሰው ነው። ነዋሪዎቿ ፍጹም ማንነትን ወደሚጋሩባት ከተማ እንግባ ነው የሚለው። ይህንን የተናገረበት ዋናው ምክንያት እርሱ በነበረበት ዘመን በክርስትናው ላይ የነበረው ጦርነት ከባድ ስለነበር፣ ጦርነቱ የስጋ ጦርነት አይደለም። ጦርነቱ የምድራዊ ሰይፍ ጦርነት አይደለም። በዚያ ዘመን ጦርነቱ የአስተሳሰብ ጦርነት ስለነበረ ከባዱ ቤተክርስቲያንን ካልነቃን የሚያጠቃት ትልቁ በሽታ የአስተሳሰብ በሽታ ነው። የቤተ ክርስቲያንን መልክ ሊያወይብ የሚችል በሽታ፣ የቤተ ክርስቲያንን መልክ ሌላ ገጽታ የሚሰጥ አስተሳሰብ አደገኛ በሽታ ነው። ያ ዘመን ዓለም ከዚህ ከእርሻ አብዮት ወደ ኢንዱስትሪ አብዮት እየተለወጠች የመጣችበት ዘመን ስለነበረ ከጓሮ ቀጥፎ ከመብላት ፋብሪካ የተመረተ ምግብ መብላት የተጀመረበት ዓለም ነቅቻለሁ ብሎ የሚያስብበት፣ ይህንን ዓለም ብቻዬን እመራለሁ ብሎ የሚያስብበት አደገኛ ዘመን ነበር እና ስልጣኔ ብዙ ጊዜ በጎ ጎን አለው፣ ደግሞ ክፉ ጎን አለው። ተፈጥሯዊ ስብዕናችንን የሚያጠቃ ክፉ ጎን አለው። በዚያ ዘመንም የነበሩት አንዱ ይሄ ነው። ስለዚህ ዓለምን እንድንመራት ዓለም መመራት ያለባት ሰው ሃይማኖት ከተባለ እስር ቤት ሲወጣ ነው። ሃይማኖት አስተሳሰብ ይገድባል። ሃይማኖት እስር ቤት ነው። እግዚአብሔር አለ ብሎ ማመን ሞኝነት ነው ብሎ የተነሳ ከባድ ትውልድ ነበር ያ ዘመን። በነገራችን ላይ እንደው ጊዜ የለንም እንጂ ሀገራችንም ዛሬ እንደዚህ የድካሟን ፍሬ፣ የጥላቻ ፍሬ፣ የበቀል ፍሬ፣ የደም ፍሬ እየተጎነጨች ያለችው ትላንትና በተተከለ እንዲህ ባለ አስተሳሰብ ነው። በማርክሲዝም ሌኒኒዝም እና የኤንግልስ አስተሳሰብ ሥላሴን በእነዚህ ሶስት አካላት ተክተናል ብሎ በእግዚአብሔር ላይ የደፈረ ኢትዮጵያዊ በመብቀሉ ዛሬ ቤተክርስቲያንና ሀገር ክብር አጥተዋል። ይሄ ቤተክርስቲያንም አካባቢ እየገባ እየተለመደ ነው።
ዓለማዊ አስተሳሰብ በቤተ ክርስቲያን ሕይወት ውስጥ እየተለመደ ነው። ልብን ደብቆ በከንፈር መሸነጋገል በቤተ ክርስቲያን ሕይወት ውስጥ እየተለመደ ነው። እንዲህ ባለ ሁኔታ የቤተ ክርስቲያን መልክ እየተበላሸ ሲመጣ ብዙ ክርስቲያኖች ከሃይማኖት ጎዳና እየወጡ ዓለማዊነት እየበላቸው ሲመጣ የተረፉትን ክርስቲያኖች ይህን ማስጠንቀቂያ ነገራቸው። ምን አለ? ነዋሪዎቿ ፍጹም ማንነትን ወደሚጋሩባት ከተማ እንግባ። ክርስቲያኖች ክርስቲያን ነን የምትሉ እጃችሁን አውጡ። እኔ ክርስቲያን ነኝ የምትሉ ከፍ እጅ ያላችሁ እጃችሁን አውጡ። ክርስቲያን የሆናችሁ ክርስቲያን ሆና እሺ አውርዱ። ክርስቲያኖች ነናል። እኔ እግዚአብሔር ምን እንደሚለን ራሱ እዛ ሆኖ ይገርመኛል። ማለት ክርስቲያን የሚለውን ስም ቅዱስ ጊዮርጊስም ተጠርቶበታል። ክርስቲያን የሚለውን ስም ቅዱስ ዮሴፍም ተጠርቶበታል። ክርስቲያን ነኝ የሚለውን ስም ቅዱስ ተክለ ሃይማኖት ተጠርቶበታል። ክርስቲያን ነኝ የሚለውን ስም ሐዋርያት ተጠርቶበታል። ኩንታል ቢሆን ይጥልን ነበር። እነሱ በተጠሩበት እኛ ልንጠራ ይገባል። ለክርስትና የመጠነ ማንነት ስለነበራቸው ክርስትናውን በደንብ ማሳየት የሚችሉ ስለሆኑ ደቀ መዛሙርቱ ለመጀመሪያ ጊዜ ክርስቲያን ተባሉ ተብሎ ተጽፏል በመጽሐፍ። አሁን ክርስቲያን ፍጹም ማንነት ያለው ነው። መልክ አለው፣ አገር አለው፣ ዘር አለው። የክርስቲያን ዘሩ የማይጠፋ ዘር ነው። የማይጠፋ ዘር ነው። የማይከስም ዘር ነው። በጥምቀት በኩል ያገኘው ዘር ነው። ዘሩ ሰማያዊ ዘር ብቻ ስለምናደርገው ምን እንደሆነ ስላልገባን ስላልተረዳን ዜማ ምልክቱን ስላጠናን ብቻ የሚቻል እየመሰለን የምንዋኝበት የእሳት ባህር ነው። ብዙ ሰው የሚያስቀድሰው ቅዳሴ ማስቀደሱን ብቻ ያስባል እንጂ ቅዳሴ ሲያስቀድስ ምን አይነት መልክ ገንዘብ እንደሚያደርግና ምን አይነት ጸጋ ከእግዚአብሔር እንደሚቀበል ስለማያውቅ ቅዳሴ ላይ ቆሞ ሞባይል ማናገር ለሱ ችግር የለውም። ቅዳሴ ላይ ቆሞ መዝገበ ጸሎት ዘርግቶ እንደ ፈሪሳዊ መታየት ለሱ ችግር የለውም። ቅዳሴ ሰማይ የሚወርድበት ምድር የሚያርግበት ሕይወት ነው። ክርስቲያኖች ሰማያውያን ይወርዳሉ፣ ምድራውያን ይወጣሉ። በቅዳሴ አንድ መልክ ነው የሚታየው፣ ሌላ መልክ የለም። ገና ቄሱ ቅዳሴ ሲገባ አንድ አዋጅ ያውጃል። ሚመጠን ግርም ትዛት ይለት ይህች ሰዓት እንደምን የምታስፈራ ናት! ይህች ዕለት እንደምን የምታስፈራ ናት! ከላይ ከሰማይ ሰማያት መንፈስ ቅዱስ የሚወርድባት ይህንንም መስዋዕት የሚያከብርባት ይላል ቄሱ። ምን እያለ ነው የሚያውጀው? ማስጠንቀቂያ ነው የሚሰጠው። ምዕመናን ተዘጋጁ፣ አሁን እናንተን ወደ ቀራንዮ ይዣችሁ ልወጣ ነው። አንድ መልክ እናንተ ላይ ልስልባችሁ ነው እያለ ነው። ያ የሚሳልብን መልክ ክርስቶስ ነው። ወደዚህ መልክ ነው ይዞን የሚወጣው። ወደዚህ መልክ ቅዳሴው ሁልጊዜ አሁን ዛሬ ቀኑ ሐሙስ ነው። በዕለተ ሐሙስ ቤተክርስቲያን በሯን ከፍታ ቅዳሴ ስትቀድስ መስዋዕት እግዚአብሔር ሆኖ ራሱ ወልደ እግዚአብሔር መስዋዕት ሆኖ በመንበሩ ላይ ከተገለጠ በቤተ ክርስቲያን ቋንቋ ዕለቱ ዓርብ ነው፣ ሐሙስ አይደለም። ወደ ቀራንዮ የምንወጣበት ሕይወት ነው ቅዳሴ። ታዲያ ምን እያለን ነው? የአባት ነዋሪዎቿ ፍጹም ማንነትን ወደሚጋሩባት ከተማ እንግባ። ከተማዋ ማና? ቤተ ክርስቲያን የእግዚአብሔር ከተማ ናት። መጽሐፍ እንዲህ ይላል፣ በኢየሩሳሌምም ቢሆን አትማሉ፣ እርሷ የታላቁ ንጉሥ ከተማ ናትና ይላል። ታላቁ ንጉሥ ማን ነው? እግዚአብሔር። ቤተ ክርስቲያን ማና? የእግዚአብሔር አካሉ ናት። የእግዚአብሔር ከተማው ናት። አንድ ሊቅ እንዲህ ይላል፣ ቤተ ክርስቲያን ማናት ካልከኝ እግዚአብሔር ያውልህ ይላል። ቤተ ክርስቲያን በሉት እስቴ ቃል ቤተ ክርስቲያን ማናት ካልከኝ በሉ እግዚአብሔር ያውልህ አለና ቀጥሎ ደግሞ እግዚአብሔር የት ነው ካልከኝ ቤተ ክርስቲያን ያችሁትልህ። የቤተ ክርስቲያን መለኪያዋ እግዚአብሔር ነው። ቤተ ክርስቲያን ወሰን ዳርቻ ጥግ የላትም። መልኳ እግዚአብሔር ነው። ራሷ እግዚአብሔር ነው። መሪዋ እግዚአብሔር ነው። ሁሉ አገልጋይ ነው በቤተ ክርስቲያን ሕይወት ውስጥ ከቅዱስ
ፓትርያርኩ ጀምሮ ሁሉ አገልጋይ ነው። እየሰማችሁ ነው? አልሰማችሁትም? አልሰማችሁትም? ሁሉ አገልጋይ ነው። በሉ እስቲ ሁሉ ምንድነው? አገልጋይ ነው። ቅዱስ ጳውሎስ እንዲህ ይላል፣ እኛ ስለ እናንተ ደስታ አብረናችሁ የምንሰራንን እንጂ በእምነታችሁ ላይ የምናዝ አይደለንም ይላል። በዚህ እምነት ላይ የሚያዘው ማን ነው? እግዚአብሔር። መልኩ የማን ነው? የእግዚአብሔር። በማትተረጎም ተተርጉማ በማታልቅ ቤተ ክርስቲያን ውስጥ ነው ያለ ነው ምዕመናን። አሁን ችግሩ ለቤተ ክርስቲያን የሚመጥን መጥፋቱ ነው። እግዚአብሔር ለቤተ ክርስቲያን እንድንመጥን ይርዳል። ሁላችን በየጎጥና በየወንዝ መንደራችን ተጠራቅመን ለትልቋ ቤተ ክርስቲያን መከራ ሆነንባታል። የውጭ ሰዎች ከሚያደርሱባት መከራ በላይ ልጆቿ የሚፈትኗት ፈተና በዝቷል። ልጆቿ የሚቸነክሯት ችንካር፣ ልጆቿ ያመጡባት አይሁድ ከቸነከሯት በላይ ከክርስቶስ ጋር አካሉ በመሆኗም በቀራንዮ መስቀል ላይ ተቸንክራለች። ቤተ ክርስቲያን ተቸንክራለች። ተመልከቱ። የሚያሳዝነው ውጪ ያሉ ከሚያሰቃዩት በላይ ግን ሌላ ችንካር እኛ እንዲያመጣንበት ነው። እግዚአብሔር ችንካር ከመሆን ይጠብቃል። ከባድ ነው ክርስቲያኖች፣ ችንካር ከመሆን። ወደ ቀራንዮ ሲወጣ ቄሱ ቅድም ብያቸዋለሁ፣ ለቅዳሴ ወደ ቀራንዮ ሲሆን ይወጣል። ግን ከሊቶስጥራ ወደ ቀራንዮ ሲወጡ ክርስቲያኖች፣ ብዙ ሰዎች እኮ መስቀሉ ጋር ነበሩ። ገበጣ የሚጫወቱ አይሁድ መስቀሉ ጋር ነበሩ። ሰሎሜ መስቀሉ ጋር ነበረች። ድንግል ማርያም መስቀሉ ጋር ነበረች። አረጋዊ ዮሴፍ መስቀሉ ጋር ነበረ። እኛ እነማን ነን? መስቀሉ ስር አለን። እነማን ነን? ቤተ ክርስቲያን ውስጥ አለን። ጌጧ መስቀሉ ነው የቤተ ክርስቲያን። በዚች ቤተ ክርስቲያን ውስጥ ስፍራችን የቱ ጋር ነው ያለው? ክርስቲያኖች የቱ ጋር ነው የቆምነው? እግዚአብሔርና እኛ እናውቃለን። እኛና እግዚአብሔር እናውቃለን። የሚሸነግላት ብዙ ነው። እየሳመ የሚሸጣት ብዙ ነው። ለቤተክርስቲያን የማይራራ የውጭ ጠላትማ ይታወቃል፣ ይጠበቃል እኮ። ትልቁ ችግር የአመድና የዱቄት ያክል ተቀላቅለን ጠላትና ወዳጅ። ስለዚህ ነው ይሄ ታላቅ አባት ምን አለ? ነዋሪዎቿ ፍጹም ማንነትን ወደሚጋሩባት ከተማ እንግባ። እንዲህ ባለ ፈተና ጊዜ፣ እንዲህ ባለ የአደጋ ጊዜ፣ እንዲህ ባለ ቤተ ክርስቲያን ሰው በምትራብበት ጊዜ፣ በምትጠማበት ጊዜ ቤተ ክርስቲያን ነዋሪዎቿ ፍጹም ማንነትን የማይበላሽ ማንነት፣ ክህደት የማያበላሸው፣ ዘረኝነት የማያበላሸው፣ ዓለም የማታበላሸው ማንነት ወደምንጋራበት ከተማ፣ ፍጹም የክርስቶስ መልክ ወደሚታይበት ከተማ ማለት ነው። እስቲ በሉ ፍጹም በሉ። የክርስቶስ መልክ ወደሚታይበት ከተማ። የማን መልክ አልኳችሁ? የክርስቶስ። እኛ ማንን እንመስላለን? ክርስቲያኖች። ሰው የሰው የክብር ጥጉ አምላክ ሰው ሆነ መባሉ ነው። አምላክ ሰው ሆነ የሰው የክብር ጥግ ነው። አንድ ሊቅ እመቤታችንን ሲያመሰግን እንዲህ ይላል፣ እግዚአብሔር በተራራ ላይ በታቦር ተራራ ላይ ተገልጧል። በዚያ ተራራ ላይ በመገለጡ ተራራ የሚል ስም አልወጣለትም ይላል። በዕፀ መስቀልም ላይ ተገልጧል፣ በመከራ ተገልጧል። በዕፀ መስቀልም ላይ በመገለጡ ዕፅ የሚል ስም አልወጣለትም። ነገር ግን በአንቺ ማኅፀን በመገለጡ እግዚአብሔር ሰው ተባለ። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ሰው ከዚህ በላይ ክብር የለም። ከዚህ በላይ ይሰማችኋል? ድምፄ ይሰማችኋል? ከዚህ በላይ ክብር የለም። ሰው እኔ ሰው ነኝ ከማለት በላይ ክብር የለም። ሰው ማንን ይመስላል? እግዚአብሔርን። ሌላ መልክ የለም። አያችሁ፣ ሌላ መልክ የለም። ራሱን ሰው ተመልከቱ። ራሱን ሰው ከሰውነት አሳንሶ በሆነ የጎጥ መንደርና የቡድን መንደር ከቶ እኔ እዚህ ተጠሪ ነኝ ብሎ እንደ ፖለቲካ ፓርቲ በቤተ ክርስቲያን እንደመኖር ያለ ውርደት የለም። ውርደት የለም። ክርስቲያኖች የሰው የክብር ጥጉ ነው።
ቅዱስ አትናቴዎስ ሐዋርያዊ እንዲህ ይላል በኦሪት ዘፍጥረት ምዕራፍ 1 ላይ ያለውን ቃል ሲተረጉም ሥላሴ እንዲህ አለ ንግበር በአርአያነ ወበአምሳሊነ ንግበር ሰብአ በአርአያነ ወበአምሳሊነ ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለውን ቃል ሲተረጉም እንዲህ ይላል ሥላሴን ማን ሊመስለው ይችላል ይልና ነገር ግን ይላል ኋላ ለሚገለጠው እግዚአብሔር ወልድ አዳም የመጀመሪያ ማሳያ ስለሆነ አዳምን ከምድር አፈር ሲያበጃጀው አለ እግዚአብሔር ክርስቶስን ልክ እንደ ጥሩ ጠቢብ ሰዓሊ ይስልበት ነበር አላያችሁ እኛ ክርስቶስ የተሳለብን የክርስቶስ መልክ ነን ሁላችን ወደዚህ መልክ መሮጥ ነው ይሄን መልክ ገንዘብ ለማድረግ መሮጥ ነው ሁላችን ፍጹም ማንነታችን ክርስቶስን መምሰላችን ነው ክርስቶስን መስሎ መኖር ቤተ ክርስቲያንን ማሳየት ነው ሁላችን አንድ ታሪክ ነግሬያችሁ ትምህርት ልቋጭ አንድ ታሪክ በትንቢተ ሕዝቅኤል ምዕራፍ 1 ላይ የምናገኘው አንድ ታሪክ አለ ኪሩቤል እስቲ ኪሩቤል በሉ አልሰማችሁ ኪሩቤል ምንድን ናቸው ምዕመናን ምን ናቸው ኪሩቤል የጌታን ዙፋን የሚሸከሙ የማንን የጌታን ዙፋን የሚሸከሙ የሥላሴን ዙፋን የሚሸከሙ የሚገርም ነው የሥላሴን ዙፋን መሸከም የሚችል ፍጡር አለ የለም ማንም አይሸከሙም የሥላሴን ዙፋን እውነት ነው መጽሐፍ ይላል የሥላሴን ዙፋን ሊቃውንት ሲተረጉሙ እንዲህ ይላሉ የሥላሴን ዙፋን መሸከም ማለት ይላሉ እግርን በጫማ እንደማጥለቅ ነው ብለው አጭር ቃል ገልጠውታል አሁን እናንተን አንድ ጥያቄ ልጠይቃችሁ ጫማ አድርጋችኋል አይደለም አድርጋችኋል በጣም ጥሩ ጫማ ያደረጋችሁ ሰዎች ጫማው እናንተን ተሸክሟችኋል ወይስ ጫማውን እናንተ ተሸክማችሁታል ጫማው እኛ ተሸክሞናል አይ እናቴ እስቲ ጫማውን አውልቂውና ብቻውን ይሄዳል እሺ አንቺ ጫማው ወልቆ በእግርሽ አትሄጂም ማን ነው ታዲያ የተሸከመው ጫማውን እኛ ጫማው አገለገለን እንጂ አልተሸከመንም እንዲህ ናቸው ኪሩቤልና ሥላሴ አገልጋዮች ናቸው እንጂ ሥላሴን አይሸከሙም ሥላሴ የተሸከሟቸው ናቸው ግን የኪሩቤልን አንድ መልክ ይነግረናል ሕዝቅኤል አንድ መልክ ኪሩቤልን አያቸው የእግዚአብሔርን ራእይ በ30ኛው ዓመት መጀመሪያ በኮቦር ወንዝ አጠገብ ሳለሁ የእግዚአብሔርን ራእይ ተመለከትኩና ወደ ሰሜን በሚመለከተው አቅጣጫ ኪሩቤልን አየ እነዚህን ኪሩቤልን ሲመለከት እንዴት አያቸው የአንዱ ኪሩብ መልክ አለ እያንዳንዱ አራት ፊት ነበሩ አለ ስንት ፊት ፊት ልብ በሉ አራት ፊት ነበረው ከዛ ደግሞ አራት ክንፍ አለው ስንት ክንፍ አራት ክንፍ አለው ግን ክንፎቻቸው ደግሞ እርስ በርሳቸው የተያዙ ነበር ይላል አራት ስላለኝ ብቻዬን ልብረር አይልም አንዱ ኪሩብ አራት አለው ግን የተያዘ ነበረ እግሮቻቸው እንደ ጥጃ ኮቴ ነበር ይላል እንደ ጥጃ ኮቴ ማለት የአገልግሎታቸውን ጽናት ለማሳየት ነው አራት ፊት አላቸው አራቱ ፊታቸው ይህን ይመስላል አራት ፊት አንዱ ፊት ገጸሰ እስቲ ገጸሰ በሉ የሰው መልክ ይመስላል አለ አንዱ ፊት ደግሞ ገጸ ላህም የላም መልክ ይመስላል አለ አንዱ ፊት ደግሞ ገጸ አንበሳ የአንበሳ መልክ ይመስላል አለ አንዱ ፊት ደግሞ ገጸ ንስር የንስር መልክ ይመስላል አለ አራት ፊት የሚገርመው ግን ምን መሰላችሁ አራቱ ፊት ልብ በሉ የሰው መልክ አለ የአንበሳ አለ የላም አለ የንስር አለ በጣም የሚገርመው ግን ሕዝቅኤል ሲገልጥ እንዲህ ይላል እነዚህ ግን አይገለማመጡም ነበር ይላል ምን አይሉም ነበር እንደው ምዕመናን እግዚአብሔር ያሳያችሁ አንበሳ ላምን አይቶ ሳይገላምጥ ነው እየሰማችሁኝ ነው በደንብ እየሰማችሁኝ ነው እንደው አንበሳ እኮ ተፈጥሯዊ መብሉ ነው እኮ ላም እና ግን ላሙን አይገላምጠውም ነበር ይልቁኑ ክንፎቻቸው የተያዙ ነበሩ ይሄ ምንድን ነው የሚያሳየው ባጭሩ
ይሄ አራት ፊት አንድ መልክ ነው የሚያሳየው። ስንት መልክ አልኳችሁ? አንድ መልክ። አራቱ ፊት የክርስቶስን መልክ ነው የሚያሳየው። ሌላ መልክ የለም። የኪሩቤል መልካቸው ይሄ ነው ማለት አይደለም። በዚህ መልክ የተገለጡት ክርስቶስን ለማሳየት ነው። የሰው መልክ ያለው ፊት አምላክ ለሰው ልጆች ብሎ ሰው መሆኑን ያሳያል። እየሰማችሁ ነው? ምን መሆኑን አልኳችሁ? እግዚአብሔር ለእኛ ብሎ ሰው መሆኑን። የቀደመ መልካችንን በማጣታችን የቀደመ ማንነታችንን በማጣታችን ምክንያት ያንን ማንነታችንን ሊመልስ እግዚአብሔር በእኛ ማንነት ተገለጠ። በእኛ ማንነት ሊቁ አረጋዊ መንፈሳዊ እንዲህ ይላል፣ ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ በመልኩ ይወልድህ ዘንድ በመልክህ ተወለደ ይላል። በአንተ መልክ። በማን መልክ ሊወልደን? በሱ መልክ ሊወልደን። ስለዚህ ያ ሰው መሆኑን ያሳያል። ገጸ ሰብ፣ ገጸ ላህም። ላህም ደግሞ እንደምታውቁት መስዋዕት ይሆናል አይደል? ይታረዳል አይደል? ክርስቶስ ለሰው ልጆች ብሎ መስቀል ላይ ራሱን መስዋዕት አድርጎ ማቅረቡን ያሳያል። ገጸ አንበሳ፣ የአንበሳ መልክ ያለው ደግሞ ኪሩብ፣ ያ መልክ ደግሞ አንበሳ አሸናፊ ነው፣ የአራዊቶች ሁሉ ንጉሥ ነው። ክርስቶስ ሞትን ድል አድርጎ መነሳቱን የሚያሳይ ነው። በራሱ ስልጣን ሞትን ያሸነፈ አንበሳ መሆኑን የሚያሳይ ነው። ንስር ደግሞ ምንድን ነው? ንስር ከአዕዋፋት ሁሉ በላይ ወደ ላይ በጣም ከፍ ብሎ ይበራል። ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ወደ ሰማይ ማድረጉን ነው የሚያሳይ። ስሙ የተመሰገነ ይሁን። ሌላ መልክ የለም። ክርስቲያን ቤተ ክርስቲያን ውስጥ ሌላ መልክ የለም የለም። ቤተ ክርስቲያን ቅዱሳን መላእክትንም የምታከብራቸው መላእክት ራሳቸው የሚገልጡት ክርስቶስን ስለሆነ ነው። እማምላክን አንድ ባጭር ቃል የምነግራችሁ ቅዱስ ሚካኤልን ዘምረንለት አመስግነንለት ውለን ብናድር ክርስቶስ ቅር አይሰኝም። የሚገልጠው ራሱ ክርስቶስን ስለሆነ ሚካኤል ስሙ ለዘላለም የተመሰገነ ይሁን። በዚህ ቅር አይሰኝም። ለዚህ አትጠራጠሩ። ካልገባችሁ መጠየቅ ነው። ግን አንድ መልክ ነው ቤተክርስቲያን ውስጥ ያለው። ስንት መልክ አልኳችሁ? በቃ ሌላ መልክ የለም። የክርስቶስ መልክ ነው ቤተክርስቲያን። መልኳ ክርስቶስ ነው። ውበቷ ክርስቶስ ነው። አለቀ። እስቲ ተመልከቱ። አሁን መሰረቱ ጋር የተቀመጣችሁ ለዚህ ቤተ መቅደስ መሰረቱ ስር ያላችሁ እዚህ አካባቢ ያላችሁ የሚታያችሁ መሰረቱ ነው ጉልላቱ? ምንድን ነው የሚታያችሁ? እዚህ ስር ያላችሁ መሰረቱ። እስቲ ካህናት ጠይቅ፣ ምንድን ነው የሚታያችሁ? እዚህ ጉልላት ነው መሰረት? በጣም ጥሩ። ሩቅ ያላችሁትስ እዚያ መሰረቱ ነው የሚታያችሁ ጉልላቱ? አቤት። ቤተክርስቲያን ይችላል። ጉልላቱ ሚስጥረ ሥጋዌ ነው፣ ነገረ ክርስቶስ ነው። ሩቅ ላሉ አሕዛብ ወደ መዳን ላልመጡ ከቅዱሳት ምስጢራት ላልተሳተፉ አሕዛብ ክርስቶስን እየገለጠች ወደዚህ ትስባቸዋለች። የቅዱሳትን ምስጢራት የተሳተፉ ደግሞ የተጠመቁና በጥምቀት ክርስቶስን የለበሱ ወደ መሰረቱ ወደ ሥላሴ ይጠጋሉ። እግዚአብሔር ስሙ የተመሰገነ ይሁን። ሌላ ምን ትምህርት አለ ከዚህ በላይ? ምን ትምህርት አለ ከዚህ በላይ? ምን ክርስቶስን መግለጥ አለ ከዚህ በላይ? ምን ማሳየት አለ? ቤተ ክርስቲያኒቱን መረዳት ነው፣ ማወቅ ነው። ከተረዳናት ካወቅናት ደግሞ ሌላ መልክ ስለሌላት ክርስቶስን መስሎ መኖር ነው። አያዋጣም። ቅድም አባታችን ሲናገሩ ነበረ። ክርስቲያኖች አሁን እኛ እንኳን ተበላልተን ቀርቶ ተስማምተንም በዳንን። እየሰማችሁ ነው? እየሰማችሁ ነው? ተስማምተን በዳንን። እናንተ እዚህ ኮንፈርት ወረዳ ላይ ተቀምጣችሁ በተመቸ ወንበር ላይ ተቀምጣችሁ በተመቸ መሀል ከተማ ኖራችሁ ይቺ የጽድቅ ስፍራ ጠባቻችሁ ትባላላችሁ። እናንተ ወጣ ስትሉ እዚህ ምዕራብ አርሲ ስትሄዱ ደም አልቅሳችሁ ነው የምትመለሱ። በሞትና በሰይፍ ተከበው 5 አባወራዎች እግዚአብሔርን እያመለኩ በመቅደሳችን ላይ እሳት ከሚነድ እኛ ላይ እንደድ ብለው እንቅልፍ አጥተው ቤተክርስቲያናቸው የሚጠብቁ አሉ። አትቀልዱበት። ክርስትናችሁ አታሹፉበት፣ አታፊዙበት። እግዚአብሔር በሰጠን የምቾት ጊዜ እግዚአብሔርን እናገልግልበት፣ ለቤተክርስቲያን እናትረፍበት። ነፍሳት ይዳኑባት ቤተክርስቲያን። እኛን አይተው ልዩነታችን ተመልክተው የሚጠፉ ሳይሆኑ ውበታችን፣ አንድነታችን አንድ መልክ ክርስቶስን አሳይተን በውጭ ያለውን ዘረኝነትና መበላላት ሁሉ ትተን አንድ መልክ የሚታይባት። ምክንያቱም እቺን ቤተክርስቲያን በብዙ መነጽር የሚያዩዋሉ። እየሰማችሁኝ ነው? እየሰማችሁ ነው? በብዙ መነጽር። ይሄን ነግሬያችሁ ላብቃ። ሴትዮዋ ኮንዶሚኒየም ቤት ላይ የምትኖር ሴት ናት። 4ኛ ፎቅ
አራተኛ ፎቅ ስንተኛ አልኳችሁ? አራተኛ ፎቅ ላይ ነው የምትኖረው። እና ጠዋት ጠዋት ትነሳና አንድ ልማድ አላት። ከእንቅልፏ ብድግ እንዳለች ምንድነው የምታደርገው? ፊቷን ሳትታጠብ ምናምን ትሳትል መስኮት ትከፍትና ራሷን እያጠራራች በመስታወቷ በኩል ወደ ማዶ ትመለከታለች። ወደ ሌላ ኮንዶሚኒየም በሷ ትይዩ ወዳለ ወደ ሌላ አራተኛ ፎቅ ትመለከታለች። የማታውቃት ሴት ደግሞ እዚያ ላይ ብዙ ጊዜ ልብስ እያጠበች ስታሰጣ ታያታለች። ታዲያ አንዳንድ ነጩ ልብስ ስትመለከተው ቆሻሻ ጣል ጣል ያደረገበት ይመስላል። እና ይሄ ልብስ ንጹህ አይደለም። አሁን እቺ ሴት እንደው ሴት ናት፣ አሁን እቺ አይታያትም፣ እውር ናት ትላለች። ሩቅ ሆና እውር ናት አይታያትም፣ የሚመክራት የለም እንደሚላት የለም ምናምን ትላለች። እንደው አንዳንዴ ምን ታደርጋለች? ባሏ እሷን እንዲያመሰግናት ትጠራውና ባለቤቴ ያ ትለዋለች። ልብሷን አየኸው እና ይብላኝ ለባሏ፣ አሁን እቺ ሴት ናት ትለዋለች። አንድ ቀን ግን ባል ተነሳ ከሚስት ቀድሞና ከእንቅልፉ እንደተነሳ ሚስት እንደተኛች ነው የተነሳው። ልክ ሚስቱ እንደምታደርገው መስኮቱን ከፍቶ በመስታወት ወደዚያ ሲመለከት አሁንም እንዳጋጣሚ ሴትዮዋ ልብስ እያጠበች ታሰጣለች። አየ አሁንም የሴትዮዋ ነጫጭ ልብሶች ቆሻሻ ጣል ጣል ያለባቸው ይመስላሉ። እንዴ እቺ ሴት እውነትም እንደው ሙያ ስዋት ነው ወይስ የኛ አይነ ነው? ምንድነው ችግሩ አለና እስቲ ቆይ መስታወቱን ከፍቼ ለምን አልመለከትም ብሎ መስታወቱን ሲከፍተው መስታወቱ ለካ ለዘመናት አዋራ የጠገበ ነው። ቶሎ አያውቅም። እና መስታወቱን ከፈተና ሲመለከት የሴትዮዋ ልብስ ንጹህ ነው። ሚስቱን ሳይቀሰቅሳት መስታወቱን ወልውሎ ጠርጎ በጋዜጣ በደንብ አድርጎ አጸዳድቶ ዘጋውና በመስታወት ሲያየው የሴትዮዋ ልብስ ንጹህ ነው። ችግሩ ከምንድን ነው? ከመስታወቱ። አያችሁ፣ ከመስታወቱ። የፈረንሳይ ሀብታም ገበሬዎች አሉ እና ምን ያደርጋሉ? አንዳንድ ሀብታም ገበሬዎች ፈረንሳይ አገር ፈረሶቻቸውን በጣም ያቀብጧቸዋል። አረንጓዴ ሳር ነው የሚያበሏቸው እና የሆነ ዘመን ላይ ዝናብ ሲጠፋ አረንጓዴ ሳር ሲያጡ ፈረንጆቹ ስለቀበጡ እየራባቸው ቢሆን ጭድ ሲያቀርቡላቸው አይበሉም፣ እምቢ ይሏቸዋል። ታዲያ ፈረሶቹ እንዳይሞቱባቸው ምን ያደርጋሉ? እነዚህ ገበሬዎች አይናቸው ላይ አረንጓዴ መነጽር ይገጥሙላቸዋል። በአረንጓዴ መነጽር ጭዱን ሲያዩት ምን አይነት ነው ሆኖ የሚታየው? አቤት ተመልከቱ። ልክ እንዲህ ነው የሆነችው ሴትዮዋ። ከዚያ ሚስቱን ቀሰቀሰና ነው ያላት። አየሹ ልብሷን ሲላት ልክ ስታየው ልብሷን ነጭ ነው። እንዴ ሞያ ማን አስተማራ ዛሬ ደግሞ ምናምን? አይ ሞያ አይደለም፣ ሴትዮዋ ባለሙያ ናት። ልብሷ ሁል ጊዜ ንጹህ ነው፣ ቆሽሾ አያውቅም። ችግሩ ያለው እኔና አንቺ ጋር ነው። መስታወታችንን አንድ ቀን ጠርገነው አናውቅም። አዋራ በለበሰ መስታወት ስለምንመለከታት የሴትዮዋ ልብስ የቆሸሸ መሰለን እንጂ ልብሷ ንጹህ ነው። አሁን መስታወቴን ሳጸዳ ነው ልብሷ ንጹህ ሆኖ ያየሁታል። ክርስቲያኖች ምን ልላችሁ እንደፈለኩ ልንገራችሁ። ይህቺ ቤተ ክርስቲያናችሁ ከመሰረት እስከ ጉልላቷ በክርስቶስ ደም ታጥባ ንጹህ ሆና ያለች ቤተ ክርስቲያን ናት። ንጹህ። ችግሩ ምንድን ነው? የምንመለከትበት መነጽር አንዳንዱ የጥላቻ መነጽር ነው፣ አንዳንዱ የክደት መነጽር ነው፣ አንዳንዱ የዘረኝነት መነጽር ነው፣ አንዳንዱ የፖለቲካ መነጽር ነው። እና ባካችሁ አሁን ሌላ አዋራ ልባችን ውስጥ ሳይገባ ኦርቶዶክሳውያን በንጹህ መነጽራችን በንጹህ የልባችን አይን ቤተክርስቲያናችን እናያት፣ መልኳን መስለን እርሷን መስለን እንኑር። በዚህ የሚያምር መልክ ክርስቶስ በሚገለጥባት ቤተክርስቲያን አንድ አይነት ፍጹም ማንነት የክርስቶስን መልክ ይዘን ሌሎችን የምናተርፍ ልንሆን ይገባል። እግዚአብሔር አምላካችን እንዲህ እንድንሆን ሁላችን ይርዳን። አንድነታችን ይጠብቅ። የሰማነውን በልባችን ያስቀምጥ። መምህራችን